بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه. يقول الله جل وتعالى: فبما نقضهم ميثاقهم وكفرهم بآيات الله وقتلهم الأنبياء بغير حق وقولهم قلوبنا غلف. فبما نقضهم ما زائدانج فبنقضهم مالتنا فبما رحمة من الله لنت لهم دالو ما زائدانج فبما نقضهم بما فرساتشو مكنيات ميثاقهم قال كيداناتشون بما فرساتشو مكنيات أي فطردناهم من رحمتنا مالتنا فطردناه من رحمتنا كزنتاچن አባረርናቸው አራቅናቸው ረገምናቸው بنقضهم ميثاقهم ቃል ኪዳናቸውን በማፍረሳቸው እነኚህ አይሁዶች ናቸው وكفرهم بآيات الله በአላህ አንቀጾች በመካዳቸው ምክንያት وقتلهم الأنبياء بغير حق የማይገባቸው ሲሆን ነብያትንም በመግደላቸው ምክንያት وقولهم قلوبنا غلف ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ይዞ ሲመክራቸው ደግሞ ልባችን የተቆለፈ ነው የምትለውን ምንም ነገር አይረዱም ልቦቻችን አንረዳህም በማለታቸው ምክንያት ረገምናቸው ልቦቻቸው ተቆልፈው ሳይሆን በል ጠበዐ አላሁ ዐለይሃ ቢኩፍሪሂም በክህደታቸው ምክንያት አላህ በእነሱ ላይ አትሞባቸው ነው ፈላ ዩእሚኑነ ኢላ ቀሊለን ትንሽን እንጂ አያምኑም አላህ አምላክ ነው የፍርድ ዕለት ይመጣል ነብያት ተልከዋል ይሉና ብዙ ነብያትን ስም በማጠልሸት ሱለይማንን ይመስል በሲህር እንዳነወሯቸው ዒሳ ኢብኑ መርየምን የዝሙት ልጅ ነው በማለት በዚህ ንግግራቸው ይክዳሉ ስለዚህ ማመናቸው አይጠቅማቸውም ፈላ ዩሚኑነ ኢላ ቀሊላ ትንሽን እንጂ አያምኑም የሚያምኑትም ኢማንን ላ ينفعهم وبكفرهم በክህደታቸውም ምክንያት ረገምናቸው وقولهم على مريم በመርየም ላይ በማለታቸው ቡህታንን ዐዚማ ታላቅ እብለትን ውሸትን በመቅጠፋቸው አመንዝራ ነች በማለታቸው وقولهم በማለታቸውም ምክንያት ኢና وقولهم ኢና قتلنا እኛ እኮ ገድለናል አልመሲሐ ዒሳ ኢብነ መርየም መሲሕን የመርየምን ልጅ ገድለናል በማለታቸው ረሱለላሂ የአላህን መልእክተኛ ነው እነሱ ገደልን የሚሉት ወይንም አለዚ የደዒ አነሁ ረሱሉላሂ እኔ አላህ መልእክተኛ ነኝ ብሎ የሚናገረውን ያን እሱን እኮ ገለናል በማለታቸው ረገምናቸው ወማ ቀተሉሁ አልገደሉትም ወማ ሰለቡሁ አልሰቀሉትም ወላኪን ሹቢሃ ለሁም ግን በእነሱ ላይ ተመሳሰለባቸው ትኩረት ዒሳ ኢብኑ መርየም በመጀመሪያ ደረጃ የነበረው ጥል ከበይተል መቅዲስ ካህናት ጋር ነው የበይተል መቅዲስ ካህናት የሰዎችን ሀብት መዘብሩ ነበረ ስለዚህ ሊቀ ካህናቱ መርየምንም ዒሳ ኢብኑ መርየምንም አንድ ላይ እጅግ አድርጎ ይጠላቸው ነበር እሷ ከመጣ ጀምሮ እሱ ከመጣ ጀምሮ ይባላል ስለዚህም በጊዜው ከነበረው የሮማ ንጉስ ቀይሰር ጋር ያጣሏቸው ነበር በጊዜው የነበረው
በላጢስ ወይንም ጲላጦስ የተባለ የዛ ራስ ገዝ ነው አስተዳዳሪ እሱ እንዲሰቅለው ነገሩን ሁሉ አቀናብረው የቄሳርን ህግ የሚቃወም ነው ይህ ለዚህ በማለት አንተም ብሎ መልእክተኛ አንተም ብሎ አስተማሪ አንቺም ብሎ አስተማሪ በሚል ነው ሐቅ ያዘ ሰው ይጣላል መጨረሻ ላይ ሄዶ ይህ ሰው እስካለ ድረስ እኛ ተጠቃሚ አንሆንም ሰው የኛን ንግር አይሰማም በማለት በመግደል ቆረጡ ዒሳ ኢብኑ መርየም ወህይ ደረሳቸውና እነኚህ ሰዎች ወታደርን ይዘው ይመጣሉ የታጠቁ ሰዎችን ይዘው ይመጣሉ ወይ እኔ ወጥቼ ራሴን ማስረከብ አለብኝ አለበለዚያ ደግሞ እነሱ ሰብረው ይገባሉ እኔንም ይፈልጋሉ ግን ከዛ በፊት እኔ ለሐዋርያቱ ነው እንደዚህ የሚሉት ከዛ በፊት እኔ እስኪ ሐሳብ ላቅርብላችሁ የኔ አምሳያ የኔ ምስል በሱ ላይ ሊደረግበትና ሊሰዋም በሱ ላይ ሊደረግበትና ሊሰዋም ከዛም የቂያ ማለት ከኔ እኩል ደረጃ የሚሰጠው ሰው ለዚህ መስዋዕትነት ዝግጁ የሆነ ማን አለ ብለው ጠየቁ ከዛን አንድ ወጣት እኔ ብሎ ብድግ አለ ተቀመጥ አሉት እንደገና ጥያቄውን አቀረቡ ያው ወጣት እኔ ብሎ ተነሳ ተቀመጥ አሉት ለሶስተኛ ጊዜ እኔ ብሎ ሲነሳ እንግዲያውስ አንተ ነህ አሉት ወዲያውኑ ፈቃደኛ በመሆኑ የዒሳ ኢብኑ መርየም ምስል በሱ ላይ ተደረገ هكذا روى ابن أبي حاتم عن ابن عباس رضي الله عنهما عيسى بن مريم للحواري من يلالو أيكم يلقى عليه شبهي فيقتل مكاني ويكون معي في درجتي فقام شاب فقال له اجلس هون ያልኳችሁን ሶስት ጊዜ አነሱ መጨረሻ ላይ فألقي عليه شبه عيسى የዒሳ አምሳያ ሙሉ በሙሉ በሱ ላይ ተደረገ ከዛ በኋላ ዒሳ ኢብኑ መርየም ثم فتحت روزنة من السماء ከዛን በቤቱ ጣራ መስኮት ተከፈተ በመስኮቱ ብርሃን ገባ ዒሳ ኢብኑ መርየም እንደ ማንጎላጀት አደረጋቸው ከዛ በኋላ አላህ ብድግ አደረጋቸው ወሰዳቸው ورفع عيسى من روزنة في البيت إلى السماء ከዛም ዒሳ ኢብኑ መርየም ተወሰዱ እነኛ ሰዎች ሲገቡ የዒሳ ምስል የተደረገበት ሰው ነበረ ስቃይ ሲበዛበት ግን እኔ እሱ አይደለሁም አለ ባለቤቱ ግን በእግሩ አወቀችው እኔ እሱ አይደለሁም ብሎ ተናገረ ማን ያምነዋል ምን ፈልገው አንተን አይደለም አሉ ከዛ በኋላ ግን ሲመረምሩት እኔ እሱ አይደለሁም አለ ባለቤቱ በእግሩ አውቀዋለች የዒሳ ምስል ነው የተደረገበት ሸሂድ ነው ግን ወፍተረቃ الناس ثلاثة فرق ሰዎች በሶስት ተከፈሉ فقالت فرقة አንዱ ቡድን ምን አለ كان الله فينا الله ከኛ ጋር ነበረ ማሻአ ሊሆን የፈለገው ያህል ثم صعد الى السماء ከዛን ወደ ሰማይ አረገ አሉ ከፊሎች እነኚህ አልያዕቁብያ ይባላሉ ያዕቁብያ ይባላሉ እነኚህ አንዱ ቡድን ሁለተኛው ካነ ፊና ኢብኑላህ የአላህ ልጅ ከኛ ጋር ነበረ ማሻአ አላህ እንዲቆይ የፈለገውን ያህል ثم رفعه الله إليه ከዛን አላህ ወደሱ ወሰደው አሉ እነኚህ አንስጡሪያ ይባላሉ አብረው የነበሩት ሐዋርያትና
ከፊል አማኞች ደግሞ ካነ ፊና አብዱላህ የአላህ ባሪያ ወረሱሉሁ መልእክተኛው ከኛ ጋር ነበረ ማሻአላሁ አላህ ሊቆይ የፈለገውን ያህል ثم رفعه الله إليه ከዛንም አላህ ወደሱ ብድግ አደረገው አሉ وهؤلاء المسلمون እነኚህ ሙስሊሞች ናቸው የዒሳን ማንነት የጠየቀውን ጥያቄ ሙሉ በሙሉ ይከታተሉ የነበሩት ይሉ የነበሩት ዒሳ ሰው ነው መልእክተኛ ነው ባርናባስ ሐዋሪ ነበረ እንዲሁ ነው ያለው አሁን ዒሳ ኢብኑ መርየም አያችሁ እሳቸውን በተመለከተ ሰዎች በሶስት ተከፍለዋል በአውሮፓ አብያተ ክርስቲያናት በተፈጠረው ጭቅጭቅ አያችሁ ከዒሳ ኢብኑ መርየም ወደ ሰማይ ማረግ በኋላ የኒቂያ ጉባኤ ብለው ኒቂያ የቆስጠንጢንያ ኮንስታንቲኖፕል ያሁኑ ኢስታንቡል ማለት ነው ምዕራብ ማነው ምስራቅ አውሮፓ ማለት ነው እዛ የነበረ እስከ ግብጽ ድረስ ያሉ ሊቀ ጳጳሳት ሁሉ በተፈጠረ ጭቅጭቅ ንትርክ የግብጹ ጳጳስ አሪዮስ የተባለ የሰው ስም ነው የተባለ የሱ አቋም ምን ነበረ ዒሳ ሰው ነው ነብይ ነው ሐዋርዩ ባርናባስ በጻፈው ዒሳ ሰው ነው ነብይ ነው ነበር ያለው አሪዮስ ሰው ነው ብሎ በማለቱ ዒሳን አንተ ርኩስ አሉት አሪዮስ ሲባል አሁን እነሱ ዘንድ በርኩስ ነው የሰው ስም ነው ግን ሊቀ ካህናት ነው ምንድነው የምትሉን ዒሳ ሰው ነው ብሎ ያምን የነበረ ነው እዛው ላይ ተለያዩ ማለት ነው በዚህ ዒሳ ኢብኑ መርየም ማን እንደሆነ የተናገረበት ነው እና መልእክተኛ ለመሆኑም ተናግሯል ለምሳሌ ዮሐንስ 17:3 እነሆ አንተን ብቸኛ አምላክ የሆንከውን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች ይላል انتهى لا اله الا الله وان عيسى رسول الله ማለት ነው እሺ እንዲህ ሆኖ ሳለ አላህ ምን አለ ወላኪን ሹቢሃ ለሁም ወኢነ الذين اختلفوا فيه እነኛ በሱ ጉዳይ የተለያዩት ለፊ ሸክ منه ከተለያዩበት ጉዳይ እንኳን ጥርጥር ላይ ናቸው ማለሁም به من علم ለነሱ ዕውቀት የላቸውም ኢላ ኢትባዕ الظن ጥርጣሬን መከተልን እንጂ وما قتلوه يقينا በርግጥ አልገደሉትም ማለት ገለነው እርግጠኛ ነን የሚሉበት የላቸውም በል ይልቁንም በል የምትለዋ للإضراب ይባላል تنفي ما قبلها وتثبت ما بعدها ይልቁንም رفعه الله إليه الله ወደሱ ከፍ አደረገው وكان الله اللهم عزيزا رفعه ማለት بروحه وجسده وكان الله عزيزا اللهم አሸናፊ ሆነ حكيما ጥበበኛ ከዛን ዒሳ ኢብኑ መርየም ይወርዳሉ ደጃልን የሚገሉት እሳቸው ናቸው ይወርዳሉ ደጃልን የሚገሉት እሳቸው ናቸው ከቂያማ ምልክቶች መካከል አንዱ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ روى البخاري عن ابي هريره رضي الله عنه قال رسول الله صلى الله عليه وسلم والذي نفسي بيده ነፍሴ በእጁ በሆነችው ጌታ እምላለሁ ለዩሽከነ በርግጥ ቀርቧል አን ينزل فيكم ابن مريم በመሐከላችሁ ሊወርድ ሐከመን ፈራጅ ሆኖ አድለን ፍትሃዊ ፈራጅ አስተዳዳሪ ሆኖ አያችሁ ከዛን فيكسر الصليب ሲመጣ ተሰቅሎበታል ብለው የሚያምኑበትን መስቀል ይሰብራል ويقتل الخنزير ነጃሳ የሆነውን خنزير አይበላም ያን ይገላል ويضع الجزية በካዱት ላይ ግብርን ይወስናል ويفيض المال عيسى ሲመጣ ሀብት ይትረፈረፋል حتى لا يقبله احد ማንም ሰው ሰደቃን ምጽዋትነት እስከማይቀበል ድረስ وحتى تكون السجدة
ለአላህ መስገድ አንድ ሱጁድ ኸይሩን ለሁም ሚነ ዱንያ ወማ ፊሃ ዱንያና ዱንያ ከያዘችው ነገር ሁሉ ሰዎች በሀብት ተትረፍርፈው አንድ ሱጁድ ማድረግን ይመርጣሉ ሙእሚኖች ያን ጊዜ ኢማሙ ሙስሊም ዘግበውታል ለዚህ መጥተው ደጃልን ይገላሉ ከዛን ፈራጅ ፍታዊ ይሆናሉ በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ከዛ በኋላ አጀላቸው ሲደርስ ይሞታሉ የቂያማ ዕለት ይቀሰቀሳሉ ያኔ አህለል ኪታብ ኢየሱስ ጌታ ብሎ የሚለውን ሁሉ ይነግሩታል እኔ እናንተ እንደምትሉት አይደለሁም ብለው ወኢነ ሚን አህለል ኪታብ መጽሐፍን ከተሰጡት ሰዎች በዛ ጊዜ ማንም አይቀርም ኢላ ለዩእሚነነ ቢሂ በሱ ቢያምን እንጂ ቀብለ መውቲሂ ከሞቱ በፊት ወየውመል ቂያመቲ በፍርዱ ዕለትም የኩኑ ዐለይሂም ሸሂዳ በእነሱ ላይ ምስክር ይሆናል ዒሳ ኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናሲ አንተ ለሰዎች ብለሃልን ከማ ፊ ሱረቲል ማኢዳ ኢተኺዙኒ ወኡሚያ ኢላሃይኒ ሚን ዱንላህ እኔንና እናቴን ከአላህ ባሻገር ሁለት አምላኮች አድርጋችሁ አምልኩ ብለሃልን ብሎ ይለዋል አላህ ቃለ ሱብሃነክ ጥራት ይገባ ይሄን አላልኩም ይላሉ እሳቸው فبظلم من الذين هادوا በእነኛ በአይሁዳውያን ላይ በሰሩት በደል حرمنا عليهم በእነሱ ላይ እርም አደረግን طيبات أحلت لهم ለነሱ ተፈቅደው የነበሩ መልካሞችን እርም አደረግን በእነሱ ላይ وبصدهم عن سبيل الله كثيرا ከአላህ መንገድ ብዙ ሰዎችን በማገዳቸው واخذهم الربا የወለድ ገንዘብን አራጣን በመብላታቸው በመውሰዳቸው وقد نهوا عنه ከሱ ተከልክለው ሳለ واكلهم اموال الناس بالباطل በግፍ በውሸት የሰዎችንም ገንዘብ በመብላታቸው ምክንያት ረገምናቸው وعتدنا للكافرين ለካዲዎችም አዘጋጀን منهم ከነርሱ ማለካዱት عذابا أليما ሳማሚ ቅጣትን لكن الراسخون في العلم ግን በእውቀት ጠልቀው የገቡት قال الكتاب منهم ከነርሱ والمؤمنون ከአማኞችም ነብዩ ሰለላሁ ዐለይሂ ወሰለም ከተከተሉት يؤمنون بما أنزل إليك በአንተ ላይ በተወረደው ያምናሉ ወማ أنزل من قبلك ከአንተ በፊት በተወረደውም ያምናሉ والمقيمين الصلاة እነኛ ሰላትን የሚያቋቁሙ የሆኑት والمؤتون الزكاة زكان ሰጪዎች የሆኑት والمؤمنون بالله بالله የሚያምኑ የሆኑት واليوم الآخر በመጨረሻውም ቀን የሚያምኑ የሆኑት أولئك እነኛን سنؤتيهم أجرا عظيما ለነሱ ታላቅ ምንዳን እንሰጣለን ይላል ኢና እኛ ይላል አላህ ራሱን ሲያከብር አውሐይና ኢለይክ ወደ አንተ መለኮታዊ መጽሐፍን አወረድን ከማ አውሐይና ኢላ ኑሕን ወደ ኑሕ እንዳወረድነው ሁሉ ወነቢይነ ሚን ባዕዲሂ ከሱ በኋላ ወዳሉትም ነቢያት መለኮታዊ መልእክትን እንዳወረድን ሁሉ ወአውሐይና መለኮታዊ መልእክትን አወረድን ኢላ ኢብራሂም ወደ ኢብራሂም ወኢስማዒል ወደ ኢስማዒልም ወኢስሐቅ ወደ ኢስሐቅም ወያዕቁብ ወደ ያዕቁብም ወልአስባጢ ወደ ነገዶቹም ይላል 12 መሪዎችን አላህ የመረጠላቸው የበኑ እስራኤል የያዕቁብ የልጅ ልጆች አልአንቢያ ወዒሳ ወደ ዒሳም ወአዩብ ወደ አዩብም ወዩኑስ ወደ ዩኑስም ወሃሩን ወደ ሃሩንም የሙሳ ወንድም ወሱለይማን ወደ ሱለይማንም አወረድን ወአተይና ዳውድ ዘቡራ ለዳውድም መጽሐፍን ሰጠነው ዘቡር ይባላል ወሩሱለን አይ አርሰልና ሩሱለን መልእክተኞችንም ላክን ቀድ ቀሰስናሁም አለይክ በአንተ ላይ በቁርአን ውስጥ የተረክናቸውን ሚን ቀብሉ ከዚህ በፊት ወሩሱለን ለም ነቅሱሱም አለይክ ቁጥር ስፍራቸው በቁርአን ያልተዘረዘረ ማለት ነው ለም ነቅሱሱም አለይክ ታሪካቸውንም በአንተ ላይ ያልተረክናቸው ብዙ መልእክተኞችን ላክን ወከለመ አላሁ ሙሳ ተክሊማ አላህም ሙሳን ለማክበር ማናገርን አናገረው ወከለመ አላሁ ሙሳ ተክሊመን አላህም ሙሳን ማናገርን አናገረው እዚህ ቦታ ላይ ሙዕተዚላዎች ወከለመ አላሁ ሳይሆን ወከለመ አላህ በሉ
አላህ አይናገርም የተናገረው ሙሳ ነው ወከለመ አላህ ሙሳ ተክሊማ ምክንያቱም ሙሳ መርፉዕ ቢሆንም ጃአ ሙሳ ረአይቱ ሙሳ መረርቱ ቢሙሳ ስለሆነ አይለይም ስለዚህ ወከለመ አላህ ከሆነ ሙሳ አላህን አናገረው እንጂ አላህ ሙሳን አናገረው አይልም እና አንድ ሰው ወከለመ አላሁ ሙሳ ተክሊማ ብሎ ሲል ሙዕተዚላ የሆነው ሼኽ ወከለመ አላህ ብለው ሲል እዚህስ እንዲህ ይላለው فلما جاء موسى لميقاتنا وكلمه ربه ይላል እዛ ሲለው እዛ ንቅንቅ አደርግም እሺ መላወሻ የለው ወከለመሁ አለና ረቡሁ አለ እንዲህ ሲለው አፍሮ ዝም አለ አቂዳችን አላህ የፈለገ ጊዜ ይናገራል በፈለገው ነገር ይናገራል ይሄ ነው ወከለመ አላሁ ሙሳ ተክሊማ ሩሱለን መልእክተኞችን ላክን ሙበሽሪን አማኞችን አብሳሪዎች ሆነው ወሙንዚሪን ከሃዲያንን አስጠንቃቂ ሲሆኑ ለምን ሊአላ የኩነ ሊናስ ለሰዎች ላይሆን ዘንድ አላህ በአላህ ላይ ቢቀጣቸው ሁጀቱን ባደ ሩሱል መልእክተኞች ከተላኩ በኋላ ማምለጫ ምክንያት እንዳይኖራቸው ወካነ አላሁ ዐዚዘን አላህም አሸናፊና ሐኪማ ጥበበኛ ሆነ ላኪን ኢላሁ የሽሃዱ እነኚህ ቢክዱም አላህ ግን ይመሰክራል ቢማ አንዘለ ኢለይክ ወደ አንተ ባወረደው ከሱ እንደሆነ አላህ ይመሰክራል አንዘለሁ ቢዕልሚሂ አላህ ዕውቀቱን ያዘለ ሲሆን ሰዎችን ዕውቀቱን ሊያሳውቃቸው ሊዩጥሊዐሁም አላ ዒልሚሂ አላህ ወረደው ወልመላኢከቱ የሽሃዱን መላእክትም ይመሰክራሉ ይዞ የወረደው አንዱ ጅብሪል ነው ሌሎቹ ግብረ አበር ሆነው ወከፋ ቢላሂ ሸሂዳ ከምስክርነት በኩልም አላህ በቃ ኢነለዚነ ከፈሩ እነኛ የካዱ ወሰዱ ዐን ሰቢልላህ ሰዎችንም ከአላህ መንገድ የከለከሉ ቀድ ضሉ በርግጥ ጠመሙ ضላለን በዒዳ ሩቅ የሆነ ጥመትን ኢነለዚነ ከፈሩ እነኛ የካዱ ወዘለሙ የበደሉም ለም የኩን ኢላሁ ሊየግፊረ ለሁም አላህ ለነሱ ምህረት ሊያደርግ አልሆነም ወላ ሊየህዲየሁም ጠሪቀን መንገድንም ሊመራቸው አልሆነም ኢላ ጠሪቀ ጀሃነመ የጀሃነምን መንገድ እንጂ ኻሊዲነ ፊሃ አበደን በውስጧም ለዝንተ ዓለም ለዘልዓለም ለመቼም ዘውታሪዎች ሲሆኑ ይገባሉ ወካነ ዛሊከ ይህም በአላህ ላይ አለላህ የሲራ ገር ሆነ ይላል ያ አዩሃናሱ እናንተ ሰዎች ሆይ ጥሪ ለዓለም ሰዎች ቀድ ጃአኩም ረሱሉ መልእክተኛው በርግጥ መጣችሁ ቢልሐቅ እውነትን ይዞ አንግቦ ሚን ረቢኩም ከጌታችሁ ዘንድ ስለዚህም ፈአሚኑ በሱ እመኑ ይዞ በወረደውም ኸይረን ለኩም ብታምኑ ለእናንተ የተሻለ ይሆናል ወይን ተክፍሩ ብትክዱ ፈኢነ ሊላሂ ማ ፊ ሰማዋት ወልአርድ በሰማያት በምድር ያለው ሁሉ የአላህ ነው ለአላህ ነው ወካነ አላሁ ዐሊመን ሐኪማ አላህም አዋቂና ጥበበኛ ሆነ ያ አህለል ኪታቢ እናንተ መጻፍን የተሰጣችሁ ሰዎች ሆይ ነሳራ ክርስቲያኖችን ነው ላ ተግሉ ፊ ዲኒኩም በእምነታችሁ ድንበር አትለፉ ወላ ተቁሉ ዐለላሂ ኢለል ሐቅ በአላህም ላይ እውነትን እንጂ አትናገሩ ኢነመል መሲሑ እነሆ አልመሲሕ በመንካት አይነ ስውራንን በአላህ ፈቃድ የሚያሽር ሙታንን የሚቀሰቅስ ለምጻንን የሚያድን አልመሲሕ ዒሳ ኢብኑ መርየም ዒሳ የመርየም ልጅ ረሱሉላህ የአላህ መልእክተኛ ነው ወከሊመቱሁ የሁን ቃሉ ነው የሁን ቃሉ አልቃሃ ኢላ መርየመ ወደ መርየም አላህ ያወረዳት ወሩሑ ሚንሁ ከሱም የሆነ መንፈስ ነው ሁላችንም ከአላህ የሆን መንፈስ ነን ልዩነቱ ተሽሪፍ ነው ያ አላህ አያችሁ ወሩሑ ሚንሁ ማለት ሚነል አርዋህ التي خلقها الله وشرفها ማለት ነው አላህ ፈጥሮ ካከበራት ሩህ ነው እሱ ከዛን ጅብሪልን ነው ሩሑን ንፋ ያለው በመርየም አንገትጌ እፍ ብሎ ነፋ አረገዘች እሷ ይህን አሳልፈናል በሱረቱ አሊ ዕምራን ወሩሑ ሚንሁ ፈአሚኑ ቢላህ በአላህ እመኑ ወሩሱሊሂ በመልእክተኞቹም እመኑ ወላ ተቁሉ ሰላሰቱን አምላክ
ስላሴ ነው ሶስት ነው አትበሉ ስላሴ ወይንም በእንግሊዘኛ ትሪኒቲ የሚሉት the father the son and the holy spirit አባት ልጅ እና መንፈስ ቅዱስ ብለው ሐታ በዒባዳ ደረጃ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ስብሃት ማለት ሱብሃን ማለት ነው እኛ ምንድነው ሱብሃንአላህ እነሱን ሱብሃንን ዘረዘሩት ማከፋፈሉት አምላክ ሶስት ነው አትበሉ ግልጥ ያለ ነገር ማለት ነው ዮሐንስ 5:30 ላይ እነሆ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው እፈርዳለሁ ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻምና ይላል ለዚህ ባይብል ሶፍትዌር አለ ከፈልጋችሁ ዮሐንስ 5:30 እኔ ከራሴ አንዳች ላደርግ አይቻለኝም ካለ ሙታን ቀሰቀሰው ቢኢዝኒ ሁሉንም እንደሰማው ፈርዳለሁ ከአላህ እንደተነገረው ፍርዴም ቅን ነው ከአላህ ስለሆነ የላከኝን ፈቃድ እንጂ ፈቃዴን አልሻምና ላ ሐውለ ወላ ቁወተ ኢላ ቢላህ ሱብሃንአላህ ዛሬ ባይብል በአረብኛ ሳነብ ነበር አለኝ ኪታቡ ያው የግድ የሚያቀራ ሰው በሙሉ ይሄም ሁሉንም ማንበብ አለበት አይደል ሳነብ ነበርና ላ ሐውለ ወላ ቁወተ ኢላ ቢላህ የሆነ ቦታ ላይ ዒሳ ኢብኑ መርየም ማለት ነው ثم القى عيسى نفسه على الارض وسجد وصلى ይላል አረብኛው ከዛን ሙሳም ማነው ዒሳም ራሱን መሬት ላይ ጣለ ሰገደም ነው አይደል ወሰጀደ ማለት ስጁድ አረገን ወሰላ ሰገደ ነው ወደ እንግሊዘኛው ሄድኩኝ he prayed ይላል ጸለየ ማለት ነው ወደ አማርኛው ሄጄ ሳየው ጸለየ ይላል አረብኛው ላይ ኮፕትስ ማለት ነው ቂብጥዮች የሚጠቀሙት ማለት ነው ሱሪያ ኮፕትስ የፍልስጤም ነሳራ እነኚህ አረብኛው ላይ ሰጀደ ወሰላ ይላል ሰገደ ሰላት አደረገ ነው እንግሊዘኛው ላይ prayed አማርኛው ላይ ጸለየ ማለት ነው እንግዲህ እነሱ ተሰብስበው እጃቸውን እንዲያረጉ ከኢሳ ጋር እንመሳሰላለን ካሉ ኢሳ ሰጀደ ወሰላ ነው የሚለው ጉዳያቸው እና ወላ ተቁሉ ثلاثه انتهوا خيرا لكم ከዚህ ንግግራችሁ ተቆጠቡ ይሻላችኋል انما الله اله واحد انه الله ብቸኛ አምላክ ነው ሱብሃነሁ ጥራት ይገባው አየኩነ ለሁ ወለዱን ለሱ ልጅ ሊኖረው ከዚህ የጠራ ነው ለሁ ማ ፊ السماوات وما في الارض ለአላህም በሰማይ በምድር ያለው ሁሉ አለው የሱ ነው ወከፋ ቢላሂ ወኪለን ከጠባቂ በኩል ከተቆጣጣሪ በኩል በአላህ በቃ ይላል ወከፋ ቢላሂ ወኪለን ማለት ጠባቂ ተንከባካቢ ሙደብረን ማለት ነው ስለዚህ ሰማይ ምድር ሌላ ተንከባካቢ ጠባቂ ያሰኛት ማያስፈልጋቸውም ይላል ለየስተንኪፈ المسيح عيسى ابن مريم አይጸየፍም አየኩን عبدا لله ለአላህ ባሪያ ከመሆን አይጠየፍም ወለል መላኢከቱል ሙቀረቡን የአላህ የቅርብ ባለሟሎች የሆኑ መላእክትም ለአላህ ባሮች ከመሆን አይጠየፉም ወመን يستنكف የሚጠየፍ ካለ عن عبادته እሱን ከማምለክ ወይስተክብር የሚኮራም ካለ فسيحشرهم ይሰበስባቸዋል አላህ ኢለይሂ ወደሱ ጀሚዓን ሁላቸውንም ያኔ فاما الذين آمنوا እነኛ ያመኑትን وعملوا الصالحات ከእምነት በኋላ መልካም ስራን የሰሩትን فيوفيهم اجورهم የእምነታቸውንና የመልካም ስራቸውን ምንዳ አላህ ይሞላላቸዋል ويزيدهم من فضله ከትሩፋቱም ይጨምርላቸዋል واما الذين استنكفوا لله ባሪያ ከመሆን የተጠየፉትንና ወስተክበሩ የኮሩትን ደግሞ ከየትኛው አካል ይሁን فيعذبهم ይቀጣቸዋል አላህ عذابا عليما አሳማሚ ቅጣትን ولا يجدون لهم ለነሱም ማገኙም من دون الله ከአላህ ባሻገር ወልየን
ወዳጅን ወላ ነሲራ አጋዥንም ያ አዩሃ الناس እናንተ ሰዎች ሆይ ጥሪ ለዓለም ሰው ቀድ ጃአኩም በርግጥ መጣችሁ ቡርሃኑ ሚን ረቢኩም ከጌታችሁ የሆነ ማስረጃ አስረጅ መጣ ሙሐመድ ሰለላሁ ዐለይሂ ወሰለም ወአንዘልና ኢለይኩም ወደ እናንተ ማወረድን ኑረን ሙቢና ግልጽ የሆነን ብርሃን ቁርአኑን ፈአመ الذين آمنوا ይህ መልእክተኛ መጥቶ መለኮታዊ መልእክቱ ወርዶ እነኛ ያመኑ ቢላሂ በአላህ ወአዕተሰሙ ቢሂ በሱም ተመሰኩ ቢልቁርአን ማለት ነው ቁርአንን አጥብቀው የያዙ የአላህን ህግ فسيدخلهم في رحمته الله በእዝነቱ ውስጥ ያስገባቸዋል في رحمة منه ከሱቦነ እዝነት وفضل በቸርነቱ ውስጥ በችሮታው ውስጥ ያስገባቸዋል ويهديهم ይመራቸዋልም ኢለይሂ ወደሱ صراطا مستقيما ቀጥተኛን መንገድ يستفتونك ይጠይቁሃል قل الله يستفتونك ይጠይቁሃል ብይንን ፍርድን قل الله يفتيكم الله ያብራራላችኋል መልስ ይሰጣችኋል በላቸው ፊል ከላለቲ ልጅም ወላጅም ልጅም አባትም ሳይኖረው ወይ ልጅም አባትም ሳይኖራት በሞቱ ሰዎች ጉዳይ ከላላ ይባላል ልጅም አባትም ليس له والد ولا ولد ልጅም አባትም ስለሌላት ወንድ ስለሌላት ሴት ስለሌለው ወንድ ኢንምሩን ሀለካ አንድ ሰው ቢሞት ليس له ولد ልጅ ሳይኖረው ቢሞት وله اخت እህት ቢኖረው ደግሞ ሸቂቀቱን መሆን አለበት ከእናትም ከአባት የሆነች እህት ቢኖረው فلها نصف ما ترك ከተወው ንብረት ግማሹ አላት የተቀረው ለከፊል ወገኖቹ ዒሳባ ብለን ባወራ ነው وهو يرثها እሷ ሴት ብትሞትና አባት ልጅም ባይኖራት ወንድም ቢኖራት ሸቂቅ ወይንም ከአባት የሆነ አኹን ሸቂቁን ወይንም አኹን ሊአብ ይወርሳታል ሙሉ በሙሉ ኢለም የኩን ለሃ ወለዱን ልጅ ከሌላት እሱ ያኔ ይወርሳታል ፈኢን ካነት ተስነተይኒ አያችሁ ፈኢን ካነት ተስነተይኒ ሁለት ሴቶች ቢሆኑ ደግሞ አንድ ሰው ሞተ ሁለት እህቶች አሉት ፈለሁመ ሱሉሳኒ ሚማ ተረከ እሱ ጥሎ ከሞተው ሁለት ሶስተኛው አለላቸው የተቀረው በዒሳባ ማለት ነው በወገንተኝነት የሚጠሩ ሰዎች ይወርሳሉ ወይን ካኑ ኢኽወተን አባትም ልጅም የሌለው ሲሆን ሰው ሞቶ ወይን ካኑ ከሆኑ ኢኽወተን ወንድሞች እህቶች ቢሆኑ ሪጃለን ወኒሳአን ወንዶች ሴቶች አንድ ላይ ተቀላቅለው ቢመጡ ደግሞ በከላላ ጉዳይ ያኔ ፈሊዘከሪ ለወንድ مثل حظ الانثيين የሁለት ሴቶች ድርሻ በእንዲህ መልኩ ይወርሳሉ يبين الله لكم الله ለናንተ ያብራራላችኋል አንተድሉ አላ ተድሉ ላ ተጠሙ ዘንድ ይላል አህበቲ ፊላህ ኢንሻአላህ ምን እናደርጋለን የውርስን ጉዳይ በሰንጠረዥ ሰርተን ግሩፕ ላይ እንለቃለን ኢንሻአላህ والله بكل شيء عليم يبين الله لكم الله ለናንተ ያብራራላችኋል አንተድሉ አላ ተድሉ መንገድን እንዳትስቱ ዘንድ والله بكل شيء عليم اللهم በሁሉ ነገር አዋቂ ሆነ ይላል وصلى الله وسلم على نبينا محمد وعلى آله وأصحابه